አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናቸው ያላችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ቆንጆ ቪዲዮ ነው እና በዛ ላይ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ጀምሩልኝ ማለት ነው። በጣም እያደረጋችሁ አይደለም ቤተሰቦች፣ እንደጋገፍ ያኔ እያያችሁኝ አትለፉ ኢንሻአላህ አብረን እንስራ ማለት ነው። እና ዛሬ ይዤ የመጣሁት ቪዲዮ በጣም ምርጥ ቪዲዮ ነው፣ ተከታተሉኝ ማለት እና ውዶቼ በጣም አብርሽና ሩታ በጣም ፈታ ባሉበት ሌላ ቦታ ሄዶ ፋብትን እያሉ እየሳቁ ምናምን ልጃቸውን ይዞ ሶስቱም ፈታ ሊሉ እንትን ብለው ነበረ። ያኒ መሀል ላይ ደግሞ ማይፈለግ ሰው መጥቶ አስደንግጧቸው አስቀይሟቸዋል። ግን ያኒ በቃ ይሄን ነገር ሩታ አቁም እያለች ነው እና ዳኒ ሄዶ ለማስቀየም ሞክረዋል። ግን ምንም ማድረግ አይቻልም። በጣም ከባድ ነው። መጀመሪያ እኮ ተመካክሮ እንደወጡ አይነት ነው። ሄዶ ጠበላለም እነሱ በቆሙበት ገና ያኔ ከቦታም ሳይንቀሳቀሱ ዳኒ ሄዷል። ሄዶ ምንድነው ምን ያኔ የምታወሪውን ነገር ካልጨረሽ ጨርሽና ሄጄው ለየት ነው ይላታል። ክትትል ይላል። ክትትሉን ደግሞ እሷ ጨርሷል፣ 5 ቀን ታይቶ ጨርሷል ብላለች። እሱ ግን ክትትል አለው። ክትትሉን ላዝም መጨረስ አለበት። ክትትል እንደ አብርሽ እርጉዝ ሴት ነው እንደ ክትትል የምትሉት እናንተ እየመጣችሁ እና መጥቶ ክትትሉን አልጨረሰም። ያኔ 5 ቀን አላችሁ፣ 5 ቀኑን ጨረሰ። አሁን ምንድነው የፈለግከው ስትል አሁን 5 ቀኑን ጨርሷል፣ ግን ዳና አይደለም እያለ ነው። ለሐውልላ ያ ረብ። እሺ ዳና አይደለም ካላችሁ ለምንድነው ሌላ ሐኪም ቤት ያልወሰዳችሁት? ለምንድነው እሱ ሲወጣና ሚስቱ ጋር ሲሄድ ብቻ የምትከተሉት ማለት ነው? ጭቅጭቅ ብቻ ምንድነው የሚጠቅመው? ጭቅጭቅ ብቻው ምንም ዋጋ የለውም። ለምን ሐኪም ቤት እናንተ የምታውቁ ሐኪም ቤት ካለ ትክክለኛ ቦታ ይሄ ነው ለሱ የሆነው ያላችሁት ቦታ ይዛችሁ ሂዱ። ዝም ብላችሁ ነገም ዛሬም ጭቅጭቅ ምንም አይነፋም። እና ወዶቼ እንደሰማችሁት ነው። ዳኒ ይዤ ሄዳለሁ፣ አንቺ ያልጨረሽው ነገር ካለሽ አውሪና ጨርሺ፣ እኔ ይዤ ሄዳለሁ። መሄድ አለበት ከአንቺ ጋር፣ እዚህ ጋር መቆየት የለበትም። ዛሬ እንትና የለም፣ ኤፍሬም የለም። ኤፍሬም ለብቻቸው ተዝናኑ ብሎ ሄዷል። ሶስቱ ያሉበት ልጃቸውን ይዞ በወጡበት ዳኒ ተገኝተዋል። እንግዲህ አሁንም ጭቅጭቅ ላይ ናቸው። እናንተ ጭቅጭቅ እኔ የምለው መቼ ነው የሚጨርሱት? እኔ የሚጨርሱበት ቀን ነው የናፍቀኝ ማለት ነው። ምን ጉድ ነው? እሺ ይሆናል ያላችሁትን ቦታ ወስዳችሁ አስመርምሩ። ለሱ ይሄ ሐኪሙ ለሱ ይሄ ሐኪም በቂ ነው ያላችሁትን ቦታ ወስዳችሁ አስመርምሩ። ዳኒ ደግሞ አይመለከተኝም እንዳለችው አይመለከተኝም፣ አንተ ምንም አይደለህም፣ ባዳ ስለሆንክ ተው በቃ። ቤተሰቡ አርፎ ቁጭ ብሎ አንተ ምን አገባና ነው የምታሽቀብጠው? እዛም እዚህም እየሄድክ ምን አይነቱ አሽቋላጭ ነው ይሄ? ተው በቃ። እንዴ ሴትም እንዳንተ አሽቋላጭ አይሆንም ሲጀመር። የሆንክ ሴት ነገር ነህ እንዴ? በቃ ታሽቀብጥ ተው። እነሱ በቃ ይጫወቱ፣ ጊዜው እነሱ ነው። ተው። ወይስ ለማን ነው አንተ ከማን ነው የመጣኸው? ለሄርሜላ አዝነህ ነው ወይስ ለአብርሽ አዝነህ? ወይ ለሩታ ሚቀኛ ሆነ ነው? ተጣላህ እንደ ሩታ ጋር ተጣልታል መሰለኝ። የምታሽቀብጠው እንደዛ ይመስለኛል። ሩታ ጋር ድሮ ፍቅር ነበራችሁ በጣም በቃ አንድ አይነት እንትን ለብሳችሁ ሁላ ሲጨፍሩ አይቼዋለሁ። ግን ይህን ሀል ጠላት የምትሆንበት ምክንያት ምንድን ነው? ምን አድርጋ ነው እንዴ? አሁንም ቢሆን እኮ ባሏ ጋር ነው ያለችው አይደል? ትላንት ባሏ ነበረ፣ ዛሬም ባሏ ይሆናል። አይዲ ሰው ልጅ ይጣላል፣ ይታረቃል። አንተ ተው በቃ፣ ከመሀላቸው ውጣ። እንዴ ሲሲቁ ጠብላል መጥቶ ምን ጉድ ነው አንተ? ሁሌ የምትረብሸው አንተ ብቻ ነህ። ሲጀመር እቺ ሄርሜላም ያንተን ሀል እንደዚህ አልበጠበጠችም። ሲጀመር እሷንም እንዳንተ እሷና አንተ ነበረ የሚጠሉት። ግን ቢጠሉም ከአንተ እኩል አይጠሏትም። እሷ ችግሯ አንድ ተላጥፋ አትላቀቅም እንጂ ማለት ነው፣ አትጨቀጭቅም። ብዙ ጫጫታ አትወድም። ሲጀመር ዝምተኛ ነች። አንተ ግን እንደ ሴት እየገባ በቃ ማንጫጫት። ምን ጉድ ነህ አንተ? ዝም በልና ከመሀላቸው ውጣ በቃ። ልጁ ጤነኛ ካልሆነ ቤተሰብ አለው
አንተ ምን ቤት ነህ? ሳይጠሩት የመጣ ሳይጠግብ ይመለሳል አሉ። ምን ጉድ ነህ አንተ? እሷ እኮ 10 ጊዜ እየነገረችህ ነው፣ ግን አንተ መስሚያክ ደንቆሮ ሆንክ ጤነኛ ሆንክ ብቻ አናቅም። ጤነኛም አትመስለኝም አንተ፣ እብድ ነህ መሰለኝ። ጤነኛ ሰው ቆሞ እየሄደ አይ አልተሻለውም፣ ካልተሻለ ቤተሰብ አለው ሐኪም ቤት ይውሰድ። አንተ ምን ቤት ነህ? ተው። አቤት አንተ በጣም ጉደኛ ነህ። እህት ወንድም አባት እናት እያለ እሱ ገብቶ መሀል ላይ ማማሰል ምን ጉድ ነው? ምን ጉድ አለው? እኔ ከመሀል ውጣ አንተ። በቃ ምንም የምታደርገው ነገር ደስ አይልም። ምንም የምታወራቸው ነገሮች ደስ አይሉም። በቃ ወይ አዳብ የለህ። ረጋ ብሎ አንድን ሰው ማሳመን የሚባል ነገር አለ። በስነ ስርዓት በተግባር ቁጭ ብሎ አንድ ሰው ይዞ ምን አይነት ሰውም ቢሆን ማለት ነው በምክር ይመለሳል። አንተ ግን እሳቱን በቃ እሳትና ጋዝ ይዘህ ነው የምትዞረው ለመለኮስ ማለት ነው። ጉደኛ። ዝም ብለህ ውጣ በእናትህ፣ ከመሀላቸው ውጣ። ምንም ደስ አይለኝም እኔ እንደዚህ ሲያው ራሱ በቃ አስጠላኝ። ውዶች ባልና ሚስት ተጣልቶ ይታረቃሉ ያለ ነው ይሄ። የትም ሀገር ብትሄዱ እንደዚህ አይነት ነገር አለ። ግን መሀል ሶስተኛ ሰው መሀል ማግባት ማለት ጎድጓዱን ቆፈረ ማለት ነው ሲጀመር ማለት ነው። አንተ አታስፈልግም። እነሱ ለእሷም ቤተሰብ አለ ለእሱም ቤተሰብ አለ። ሲጋቡም እናንተ አይደለም ያጋባቸው። እሷም ስታገባም እንደዚህ ቡዜ ልትገባ ትችላለች። ቡዜና የአብርሽ ቤተሰብ ሊገባ ይችላል እንደፈለገ ማለት ነው። እዛና የነበረ ሰው እነሱ ናቸው። ስለዚህ አንተ ለማለያያት ሁለቱም ሰዎች ለማለያያት እና ያልታመመ ሰው ታመምክ እሷ አጠገባት ድረስ እንደዚህ ያርጋብሃለች እንደዚህ የሰው አእምሮ ላይ መጥፎ ነገር አትቅረጹ። በቃ ምንም አስፈላጊ ያልሆነ ነገር አትናገር። ቶ አሁን ይዤ ሄዳለሁ አንተ ማነህና ይዘህ የምትሄደው? እንደ ሚስቱ ጋር ልጁ ጋር በቃ ይዝናና። ምን አገባህ አንተ? ሲጀምር ምን አገባህና መተህ የምትወስደው? ስራ የለውም እኮ ስራ ፈቶ ቁጭ ብሏል። በቃ አንደኛው እነሱን መከታተል ብቻ ሆኗል ስራው። ቤተሰብ ይሄ ያስጠላል በእውነት። እኔ በራሴ እንትን ብዬ ሲያይ ማለት ነው በጣም ነው የሚያናደደው። እንዴ ተዋቸው በቃ። አንተ ከመሀል ውጣ ተባልክ አይደል? እነሱ እነ ዴቭ ራሱ በቃ ሰልችቶ ማለት ነው ያለ ነገር በቃ አንተ በፊት እንደዚህ እነሱ የሚጠብቁት ነገር ስላረረካለ ያኔ አብርሽን ይዘህ ሄደህ እነሱን አገናኛቸው በፊት ለዛ እንጂ የታገሱክ ማለት ነው። ይሄን ያህል ቤተሰብ መሀል ገብተህ ስታማስል ማንም ዝም አይልህም። አሁንም ቢሆን ልክህን አውቀህ ጥግህን ያዝ ሳትሳደብ በፊት። እነሱ ከሰደቡ በኋላ ቅር ከምልህ አሁኑኑ ጥግ ብትይዝ ይሻልሃል። በጣም መጥፎ ነው እኮ ቤተሰብ መሀል መግባት በጣም ከባድ ነው። ስለዚህ ቤተሰብ መሀል አትግባ አንተ። ቶ ከታረቁ የሚታረቁ ሐኪም ቤትም ይሁን ጸበልም ይሁን የትም ይሁን ይውሰዱ። ቤተሰብ አለው እንዴ? ያለ ቤተሰብ አይደለም የሚኖረው። ስለዚህ አንተ አታሽቀብጥ። ቶ በቃ ማይመለከትህ ጉዳይ ስለሆነ በቃ ጓደኛዬ ነው ብለህ ጓደኛም አይደለህም ሲጀመር። ጓደኛዬ ነው ካልክ እየሄድክ መጠየቅ ስነ ስርዓት ባለ መልኩ አብርሽ እንዴት ነህ? ተሻለክ ወይ? እንዴት ነው? ማግዝ የሚያስፈልግ ነገር ካለ ከቤተሰብ ከተረፈ እኛም አለን ብለን ማውጣት። ሌላ ማማሰል ማሽቃበጥ ምናምን አስፈላጊ አይደለም። ምን ይመስላል? ቤተሰብ በላይክ ጀምሩ። ቪዲዮን ላይክ አድርጉልኝ፣ ሰብስክራይብ አድርጉ፣ አበረታቱኝ። ሰላማችሁ ይብዛ። ሰላም